እስኪ ታይ ሩዛችን ይኸውናችሁ በዚህ መልኩ እንደዚህ ሆኗል። ይኸው ማለት ነው። በቃ እንዲህ ሆኖ ነው የማቀርበው ማለት ነው። በኦቶታል እንደዚህ ስታውት ውሃ ያለው ይመስላል እንጂ ውሃ የለውም ማለት ነው። ዋው በጣም ቆንጆ ነው። ካሜራዬን እንዳያበላሽው ፋሎ ነው። እና ሰላጣ ደግሞ ይሄው ከትፍ ያለው ሰላጣዬን ይሄው በይህምኩ ደግሞ ሳህን ላይ ሳረግ ያሳያችኋለሁ። እና ሰላም ጓደኞቼ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ናችሁ ወይ? ጋር ሰላም እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ከብሳ ጥቁር ያለ ቆርቆር ያለ ከብሳ የምንሰራው ሩዝ ማለት ነው። ሩዝ ነው የምንሰራው፣ ጥቁር ሩዝ። እንደ ሽንኩርቱን በጣም እናሳርረዋለን፣ በጣም ማለት ነው። ጥቁር ስለሚል በኋላ ሩዙ ጥቁር ስለሚሆን ማለት ነው። ያደምና ወይ ሽታው እና በደንብ እንደዚህ ጥቁር ካደረግን በኋላ የታጠበ ዶሮ አለኝ ማለት ነው። እና ዶሮዬን ነው የምጨምረው። ይሄው እንደምታውቁ ነው። አሁን ዶሮውን ነው የማደርገው ማለት ነው። እንዲህ አቆረዋለሁ። በረጃጅሙ ነው ሽንኩርቱን የቆረጥኩት። አሁን ዶሮውን ነው የምጨምረው እንደዚህ ማለት ነው። በስመ አብ ይጨሻል። ይሄ ነው እና ለማንኛውም በደንብ ላይ ታያችሁ ይችላል። ምክንያቱም አይመቸኝም ላይ በጀጀ ስለሆነ ማራ ለማጨራረስ እንደዚህ ይኸውላችሁ ቀላቀላችሁ እንግዲህ ግልብጥ ያደረጉት በደንብ ያ ሽንኩርቱ ለበኋላ ይጠፋል። ይሄ በሽንኩርቱ ዘይት ማለት ነው። በደንብ ይሄ ዶሮውም እየተገላበጠ መጠበስ አለበት ማለት ነው። ዶሮ በደንብ መጠበስ አለበት በዘይቱ ማለት ነው። እንደምታዩት በጣም ቆንጆ ነው የሚሆነው። በጣም ጣዕሙ ደግሞ በጣም ቆንጆ ነው። ይወዱታል አረቦች በተለይ በጣም ነው የሚወዱት። በእውነት ስሩና ቅመሱ።
ሀገራችን የኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶአችንን ይጠብቅልን ፈጣሪ አምላክ። በእውነት ለሙስሊሞችም መልካም ጾም፣ ለክርስቲያኖችም መልካም የሕማማት ሳምንት ያድርግልን እና በሁሉ ደግሞ ፍጻሜውን ፈጣሪ አምላክ ያሳምርልን፣ ሀገራችንንም ሰላም ያድርግልን በእውነት እና ይሄው እንግዲህ ከዚህ በላይ የምጨምረው ቅመም ነው። ተቆርቆር ብሏል። ያው እንደነገርኳችሁ ጥቁር ሩዝ ነው የምሰራው ብያችኋለሁ። ይሄው ይሄ ጋር የተደበላለቀ ቅመም፣ ጨው፣ ማጅ አለኝ። ይሄንን ነው የማደርገው ማለት ነው። ያው በእጄ ስለሆነ ካሜራውን የምቀርጸው ለማገልበጥ አይመችም። በመቀጠል የቲማቲም ድልህ ወይም ደግሞ ማጁን ጥማጥም ማለት ነው፣ ሰልሳ ይሄው እንደዚህ ጨምራለሁ። እኔ አላበዛም፣ ትንሽ ስለሆነ የምሰራው ማለት ነው። እና ብዙም አላቆጠውም ነው ውሃዬን ነው የምጨምረው ማለት ነው። የፈላ ውሃ አለ፣ የፈላ ውሃ ነው የምጨምረው። ያው በደንብ ነው ያመስኩት፣ አይታችኋል። በደንብ ተቆላልቷል ዶሮ ማለት ነው። እያገላበጡ በደንብ ጠብሸዋል። ምክንያቱም ለበኋላ ጥቅጥቅ እንዳይል ማለት ነው። ያው ዶሮ ታውቃላችሁ ፍርስርስ ነው የሚለው፣ ግን እንደዚህ በዘይት በደንብ ተተጠበሰ አይፈራርስም። እና እንደዚህ የፈላ ውሃዬን እጨምራለሁ ማለት ነው። አቅም ስለሌለው ዶሮ እንደዚህ በዘይት ከተጠበሰ እንትን አይልም፣ አቅም ስለሌለው ማለት ፍርስ አይልም። ለበኋላ ከሩዙ ጋራ አቅም ይኖረዋል። እንደዚህ በዘይቱ ተተጠበሰ በደንብ ማለት ነው። እና ይኸውናችሁ ውሃው እንዲህ ይመስላል። ግን እንደዚህ ሲያዩት ያኔ ብዙም ደስ አይልም፣ ግን ሲበሉት በጣም ጣዕሙ በጣም ቆንጆ ነው። እውነት ለመናገር ስሩና ቅመሱት፣ ጣዕሙ በጣም ይለያል። ግን እንደዚህ ስታዩት ያው እንደምታዩት ነው። ከለሩ በጣም ላያምር ይችላል እንጂ ግን እንዲሁ ስትበሉት በጣም ቆንጆ ነው። በጣም ከመግባችሁ በላይ ማለት ነው። ስሩና ቅመሱት እና አሁን እንትን ያለና ከ5 ደቂቃ በኋላ ውሃውን ጨምሬያለሁ። ከነዋለ ብረድስት ማለት ነው። ከ5 ደቂቃ በኋላ እንገናኛለን። ሩዜን እጨምራለሁ ማለት ነው። ሩዝ ደግሞ የምትጠቀሙት ወፈር ወፈር ያለው ቢሆን ቆንጆ ነው። ግን እኔ ያው ስለሌለኝ ይሄኛውን ዝም ብሎ ሩዝ እጠቀማለሁ ማለት ነው። ግን አልዘፈዝፈውም፣ ምክንያቱም እንደ ትልልቁ እንደ ቦምቤው ሩዝ እንዲሆን ማለት ነው። አቦ ቤንት የሚሉት አለ ትልልቅ ፍሬ፣ እንደሱ እንዲሆንልኝ እኔ አልዘፈዝፈውም። ዝም ብዬ አጥቤ ተወዋለሁ ማለት ነው። አጥቤ ነው የምተወው፣ አልዘፈዝፍም። በደንብ አጥበዋለሁ። በቃ እንዲሁ ነው የሚጨምረው አልዘፈዝፍ ማለት ነው። እና ይሄው ሩዜን ጨርሻለሁ። እንደዛ አጥቤ 2 ቃሪያ ጨምሬበታለሁ ማለት ነው። እና ሩዜን ጨምሮ ስላልተመቸኝ ነው ለመያዝ። ይሄው አሁን ገና ጨምሩ። ትንሽ ቆየት ብለን ደግሞ እንገናኛለን ማለት ነው። እጅግ መብሰል የለበትም ማለት ነው። ሩዙ ትንሽ ቀረት ማለት አለበት፣ ምክንያቱም ተኖ ውሃው ነው መሆን ያለበት ማለት ነው። ውሃ መኖር አለበት እንደመረቅ ማለት ነው። እና አሁን ሩዜን ጨምሬያለሁ። ክድን ነው የማደርገው። ትንሽ ቆየት ብለን እንገናኝ። እስኪ ታይ ሩዛችንን ይኸውናችሁ በዚህ መልኩ እንደዚህ ሆኗል። ይኸው ማለት ነው። በቃ እንዲህ ሆኖ ነው የማቀርበው ማለት ነው። በኦቶታል
እንደዚህ ስታውት ውሃ ያለው ይመስላል እንጂ ውሃ የለውም ማለት ነው። ዋው በጣም ቆንጆ ነው። ካሜራዬን እንዳያበላሽ ፋሎ ነው። እና ሰላጣ ደግሞ ይሄው ከትፍ ያለው ሰላጣዬን ይሄው በይሄው መልኩ ደግሞ ሳህን ላይ ካረጋ ያሳያችኋለሁ። እና ያው ለሁለት ሰው ነው አሁን የማቀርበው። እንግዲህ ይሄን ይመስላል። ዶሮውን እንዲህ ማውጣት ትችላላችሁ። ከታ እንዴ ይሄ ነው ሲበስል ማለት ነው። እንዲህ ነው የሚሆነው።